ይህ በሚሊዮን የሚቆጠር ሀብት ያለው ዋና ስራ አስፈጻሚ በጣሊያን ደሴት ላይ አንድ ትልቅ ድግስ ያዘጋጃል። ድግሱም ሙሉ በሙሉ የጥንታዊ ሮምን ስልጣኔ ይመስል ነበር። ውድ ቮልካኖች እንዲሁም እንኳን ደስ አላችሁ የሚል ምልክት፣ ለማብራት የሚቃጠል ቀስት፣ የሚተኩስ ቀስት ወርዋሪም ነበረው። ነገር ግን በዚያ የነበሩ ሰዎች የማያውቁት ነገር ይህ ድግስ የተዘጋጀው በተሰረቀ ገንዘብ መሆኑን ነው። ይህ ታሪክ የሚጀምረው ዴኒስ በሚባለው በዚህ ሰው ሲሆን ዴኒስ በዚህ ጊዜ እድሜው 30 ዓመት ነበር። የሚኖረውም ኒው ሃምፕሻየር በሚባል ከተማ ነው። ዴኒስ ምናልባትም እስካሁን ካወራናቸው ሰዎች ሁሉ በላይ ገንዘብን በጣም ይወድ ነበር። ገንዘብ ለማግኘትም ማንኛውም አይነት ህገወጥ ድርጊት ለማድረግ ዝግጁ ነው። ታኦ በሚባል ኩባንያ ውስጥም በሂሳብ ሰራተኝነት ተቀጥሮ ይሰራ ነበር። በስራውም በጣም ጎበዝ ሰራተኛ ሲሆን ጠንክሮ በመስራት ስኬታማ ለመሆን ቁርጠኛ ነበር። በዚህም ምክንያት ደረጃው ከፍ እያለ እያደገ መጣ። ብዙ አመታትም አልፈው እንደ አውሮፓውያን አቆጣጠር በ1992 አሁንም በታኦ ድርጅት ውስጥ እየሰራ ነበር። በዚያን ጊዜም ደረጃው አድጎ የኩባንያው ዋና ስራ አስፈጻሚ ለመሆን በቅቷል። እንደ ዋና ስራ አስፈጻሚነቱ በጣም ጠንካራ መሆን ጀመረ። እናም ታኦንን በመጠቀም ሌሎች ኩባንያዎችን መግዛት ጀመረ። ተወዳዳሪዎቹንም በማሸነፍ ይገዛ ነበር። ሌላው ቀርቶ ከስራው ጋር ምንም ግንኙነት የሌላቸውን ኢንዱስትሪዎች ጭምር ይገዛ ነበር። አንዳንድ ግዢዎች ቢከስሩም ሌሎቹ ግን እጅግ በጣም ስኬታማ ነበሩ። እነዚህ ስኬቶች ኩባንያውን በፍጥነት እንዲያድግና በቢሊዮን የሚቆጠር ዶላር የሚያንቀሳቅስ ግዙፍ ዓለም አቀፍ ተቋም እንዲሆን አደረጉት። ዴኒስም በዚህ ምክንያት ዝነኛ መሆን ጀመረ። በአሜሪካ ውስጥ ካሉ ምርጥ ዋና ስራ አስፈጻሚዎች አንዱ ተብሎ ተመደበ። በመጽሔቶች ሽፋን ላይም መታየት ጀመረ። እናም በእርግጥ ለጥረቱ ሽልማት እንዲሆን የዳይሬክተሮች ቦርድ ደሞዙን ለመጨመር ወሰነ። ደሞዙም ወደ 2.1 ሚሊዮን ዶላር ከአክሲዮን መብቶች ጋር አደገለት። ስለዚህ ሰውየው አስቦት ከነበረው በላይ ሀብታም ሆነ። ነገር ግን 2.1 ሚሊዮን ዶላር ለዚህ ሰው በቂው አልነበረም። ምክንያቱም በጣም ውድ የሆኑ ነገሮችን በእጁ የማስገባት ፍላጎት ነበረው። ውድ መኪናዎችን መንዳትና ውድ ቤቶች ውስጥ መኖር በጣም ይወድ ነበር። ብዙም ሳይቆይ ያገኝ የነበረው 2.1 ሚሊዮን ዶላር በቂ እንዳልሆነ ተሰማው። ተጨማሪም ፈለገ። እናም እዚህ ጋር ተጨማሪ ገንዘብ ለማግኘት አጠራጣሪ ነገሮችን ማድረግ ጀመረ። አንድ ቀን እንደ አውሮፓውያን አቆጣጠር በ1995 ዴኒስ የተቋሙን ዋና መስሪያ ቤት ከኒው ሃምፕሻየር ከተማ ወደ ማንሃተን ኒውዮርክ ለማዘዋወር ወሰነ። ይህንን የዝውውር ሂደት ተጨማሪ ገንዘብ የማግኛ እድል አድርጎ ተመለከተው። ስለዚህ ለቦርድ አባላት ሄዶ የሰራተኞችን የዝውውር ወጪና ሌሎች ወጪዎችን ለመሸፈን የሚረዳ የመዘዋወሪያ ፈንድ እንዲፈቀድለት ጠየቀ። ይህ አዲስ ነገር አልነበረምና የቦርድ አባላቱም ጥያቄውን ተቀበሉ። ነገር ግን በስተጀርባ ዴኒስ በሚስጥር ሁለተኛ እቅድ አውጥቶ ነበር። በዚህ ሚስጥራዊ ሁለተኛ እቅድ አማካኝነት በሚሊዮን የሚቆጠር ተጨማሪ ዶላር በቀጥታ ወደ ዴኒስ መፍሰስ ጀመረ። ይህ ዘዴውም ሰርቶለታል። በጣም በጥሩ ሁኔታም ነበር የሰራው። በሚገርም መንገድ ከታኦ ኩባንያ ብዙ ገንዘብ ሰረቀ፣ እናም አልታወቀበትም። ስለዚህ ከዚያ ጊዜ ጀምሮ ዴኒስ ከኩባንያው ገንዘብ የሚዘርፍበት መንገድ መፈለግ ጀመረ። ከነዚህም መንገዶች አንዱ የታኦ ቁልፍ ሰራተኞች የብድር ፕሮግራም ነበር። በዚህ ፕሮግራም ኩባንያው ለስራ አስፈጻሚዎቹ ብድር ይሰጣል። ያም ሆነ ይህ ዴኒስ ይህንን ፕሮግራም ለራሱ የገንዘብ ማተሚያ ማሽን አደረገው። በሚሊዮን የሚቆጠር ዶላር በብድር መልክ ለራሱ ይወስድና ከዚያም ኩባንያው ብድሩን በራሱ ጊዜ እንዲሰርዘው በሚስጥር ያደርጋል። ይህንንም ተግባር ደጋግሞ አደረገው። እንዴት ማንም ሳያስተውል ይህን ሁሉ ገንዘብ ከኩባንያው ሊወስድ ይችላል ብላችሁ ካሰባችሁ ዴኒስ ይህን ሁሉ ብቻውን አልነበረም የሚያደርገው። በኩባንያው ውስጥ ካሉ ጥቂት የስራ አስፈጻሚ ጓደኞቹ ጋር የሚስጥር ቡድን መስርቶ ነበር። እነሱም ይህን ሁሉ እንዲያከናውን ይረዱታል። ስለዚህ በኩባንያው ውስጥ ለሚሰራ ማንኛውም ሰው ይህ ምንም አጠራጣሪ አይመስልም ነበር። ለውጭው ዓለምም ታኦ እንደ ማንኛውም ኩባንያ በየዓመቱ ከፍተኛ ትርፍ የሚያስገኝና እያደገ ያለ ይመስል ነበር። ይህ ሁሉ የሆነውም በዴኒስ ወይም በዚያ ድንቅ ስራ አስፈጻሚ ምክንያት እንደሆነ ይታመን ነበር። በዚህም ምክንያት ጎበዝ ስራ አስፈጻሚ ስለነበር ቦርዱ ከፍተኛ የደሞዝ ጭማሪ ያደረገለት። ስለዚህ ደሞዙ ከ2.1 ሚሊዮን ዶላር ወደ 8.8 ሚሊዮን ዶላር ከዛም ወደ 67 ሚሊዮን ዶላር በመጨረሻም በአመት ወደ 170 ሚሊዮን ዶላር አደገ። ስለዚህ
ይህ ሰው በአመት 170 ሚሊዮን ዶላር ያገኝ ነበር። በዚያን ጊዜም በአሜሪካ ከፍተኛ ተከፋይ ዋና ስራ አስፈጻሚ ተብሎም ታወቀ። ሆኖም ግን ይህ 170 ሚሊዮን ዶላርም ቢሆን ለዴኒስ በቂ አልነበረም። ምክንያቱም ያን ያህል ጥሩ ክፍያ እያገኘም ቢሆን ከኩባንያው የሚሰርቀው ገንዘብ አይኑን አውሮት ነበር። እናም እዚህ ጋር ታሪኩ ይበልጥ አስገራሚ እየሆነ ነው። ምክንያቱም የታኦ ኩባንያን ዋና መስሪያ ቤት እንደገና ለማዘዋወር ወሰነ። በዚህ ጊዜም ከማንሃተን ከተማ ይልቅ ፍሎሪዳ ውስጥ እንዲሆን ታቀደ። ልክ እንደ ቀድሞ ጊዜ ሁሉ ኩባንያው ሌላ የማዘዋወሪያ እቅድ አወጣ። ዴኒስም በድጋሜ ይህንን ዝውውር ተጠቅሞ በሚሊዮን የሚቆጠር የኩባንያውን ገንዘብ ለራሱና ለሚስጥራዊ ቡድኑ በጸጥታ አከፋፈለ። ይህንንም ተግባሩን ለበርካታ ዓመታት አደረገው። የኩባንያውን ሂሳብ እንደ ግል ባንክ በመጠቀም ያለ ቦርዱ ፍቃድ በሚሊዮን የሚቆጠር ገንዘብ ይሰርቅ ነበር። ታዲያ ዴኒስ በዚህ በሚሰርቀው ገንዘብ እጅግ በጣም ብዙ ነገሮች ገዛ። በ29 ሚሊዮን ዶላር የግሉ መኖሪያ ቤት፣ በ30 ሚሊዮን ዶላር ሌላ አፓርታማ፣ በ15 ሚሊዮን ዶላር ደግሞ ጀልባ ገዛ። በአንድ ወቅት በጣሊያን ደሴት በሰርዲኒያ ለሚስቱ ቶጋ የተባለ የጥንት ሮማውያን ስታይል ያለው ትልቅ የልደት ድግስ አዘጋጀ። ይህ ድግስ ለመዘጋጀት ብቻ 2 ሚሊዮን ዶላር ፈጅቷል። በዚህ ድግስ ጂሚ ባፌት የሚባለው ሙዚቀኛ ተገኝቷል። ውድ ቦርካኖች እንዲሁም እንኳን ደስ አላችሁ የሚል ምልክት ለማብራት የሚቃጠል ቀስት የሚተኩስ ቀስት ወርዋሪም ነበር። ከዚህም በኋላ ዴኒስ የሥነ ጥበብ ስራዎችን መሰብሰብ ጀመረ። በጣም ብዙ ስዕሎችንም አሰባሰበ። ይህንንም ያደረገው አፓርታማውን ለማስጌጥ ከ13 ሚሊዮን ዶላር በላይ በማውጣት ነበር። ዴኒስ በዚሁ ሊያቆም አልቻለም። የታክስ ማጭበርበርም ጀመረ። አብዛኛውንም ያደረገው በእነዚያ በገዛቸው ውድ ስዕሎች አማካኝነት ነበር። ይህ ሰው በዚህ ጊዜ ለማንም የማይበገር እንደሆነ ተሰምቶት ነበር። ደግሞም ትክክል ነበር። ምክንያቱም ለረጅም ጊዜ ብዙ ነገሮችን አድርጓል። ስለዚህ በጭራሽ የማይያዝ መስሎታል። አንድ ቀን እንደ ኤሮፓውያን አቆጣጠር በ2001 አካባቢ ኩባንያውን ተጠቅሞ አንድ ትንሽ ድርጅት ለመግዛት ወሰነ። እንደ ማፈላለጊያ ክፍያ ደግሞ ለአንድ የቦርድ አባል በሚስጥር የ20 ሚሊዮን ዶላር ግቦ ሰጠ። ይህ ሁሉ በጥሩ ሁኔታ የሄደ ይመስል ነበር። ማንምም አላስተዋለም። ነገር ግን ከ6 ወራት በኋላ በአጋጣሚ ይህ ተግባሩን አንድ የቦርድ አባል አወቀ። በዚህም ምክንያት ሙሉ የቦርድ አባላት በጣም ተቆጡ። እናም ይህንን ዝም ብለው ሊያልፉት አልፈለጉም። ስለዚህ ይህ ሰው ኩባንያውን በቢሊዮን የሚቆጠር ሀብት ያለው ዓለም አቀፍ ተቋም በማድረግ ስኬታማ ከሆነባቸው ከነዚያ ዓመታት በኋላ በ2002 ቦርዱ በመጨረሻ ከስራ እንዲለቅ አስገደደው። በዚያውም አካባቢ የዲስትሪክቱ አቃቢ ሕግ ከስዕል ግዢዎቹ ጋር በተያያዘ ከነበረው የታክስ ማጭበርበር ጋር አገናኘው። እናም በታክስ ማጭበርበር ወንጀል ክስ መሰረተበት። እናም እዚህ ጋር በቃ ዴኒስ በመጨረሻ ተያዘ። ይህ ምስል የሱ ፎቶ ነው። ከወራት በኋላ የታኦ ኩባንያ ቦርድ ኩባንያውንና ባለ አክሲዮኖችን ለመጠበቅ የራሱን የውስጥ ምርመራ ጀመረ። የሂሳብ ምርመራውን ካደረጉ በኋላም ዴኒስ ባለፉት ዓመታት ከታኦ ኩባንያ ከ600 ሚሊዮን ዶላር በላይ መስረቁን አረጋገጡ። ያም ሆነ ይህ በመጨረሻ ፍርድ ቤት ቀረበና ጥፋተኛ ሆኖ ተገኘ። 25 ዓመታትም በእስራት እንዲቀጣ ተፈረደበት። እንግዲህ የዛሬው ታሪካችን ይህንን ይመስላል። አስተያየታችሁን የኮሜንት መስጫ ቦታ ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳረሱ፣ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ።